አሜሪካ ኤምባሲ ዳንግሌ የተሰኘው ፊልም ምረቃን ስፖንሰር አደረገ። የአሜሪካ ኤምባሲ በታዋቂው የካኒስ ፊልም ፌስቲቫል ላይ በይፋ የተመረጠውን የመጀመሪያውን ኢትዮጵያዊ ፊልም ዳንግሌ በኢትዮጵያ ተመርቆ ለእይታ እንዲቀርብ የስፖንሰርሺፕ ድጋፍ ማድረጉን ትላንት በላከው መግለጫ አስታውቋል። ዳንግሌ የተሰኘው ይህ ፊልም የተሰራው በትውልደ ኢትዮጵያዊ አሜሪካዊ ያሬድ ዘለቀ ሲሆን በመፈናቀልና የሚወዱትን ሰው በማጣት ዙሪያ የሚያጠነጥን ጭብጥ እንዳለው ኤምባሲው ተናግሯል። ፊልሙ ኤፍሬም የተሰኘ የ9 ዓመት ልጅ ጩኒ ከሚባል የቅርብ ጓደኛው ከሆነ የበግ ጠቦት ወይም ዳንግሌ ጋር ያለውን ቅርበት የሚተርክ ሲሆን ኤፍሬም በድርቅ ምክንያት እናቱን ካጣ በኋላ ከበጉ ጩኒ ጋር ጥብቅ ጓደኝነት ሲመሰርት እንዲሁም ድርቁን ሽሽት በጉን አስከትሎ ወደ ሌላ መንደር ሲሰደድና በዚህ መሃልም ታዳጊውና በጉ የሚገጥማቸውን ችግር ያሳየናል። ፊልሙ በካኒስ ፌስቲቫል ላይ ከፍተኛ አድናቆት የተሸረው ከመሆኑም በላይ በሀገር ውስጥና በውጭ ሀገራት ታላላቅ መገናኛ ብዙሃን በሰፊው የተዘገበለት ነው የሚለው የኤምባሲው መግለጫ በመጪው ሐሙስ ጳጉሜ 5 ቀን 2007 ዓ.ም በአዲስ አበባ ብሔራዊ ቲያትር ለመጀመሪያ ጊዜ እንደሚታይ ገልጿል። የፊልሙ ባለቤት ያሬድ ዘለቀ ታዋቂ ከሆነው የኒውዮርክ ዩኒቨርሲቲ የፊልም ትምህርት ቤት ለመመረቅ የመጀመሪያው ኢትዮጵያዊ ለመሆን በቅቷል የሚለው መግለጫው ይህንኑ ፊልምም በዓለም ላይ በታላቅነቱ በሚታወቀው በካኒስ የፊልም ፌስቲቫል ላይ ለማቅረብም የመጀመሪያው ኢትዮጵያዊ ፊልም ሰሪ ለመሆን እንደቻለም ያትታል።